የሊዱ አልበቃኝ ብሎ በለምለም መጥቷል። እንዳያችሁ ለምለም አብረን እንሰራለን ብሎ ለምለምን ሊወስዳት ነው። ያው እንደምታወቀው ሊዱንም አብረን እንሰራለን፣ ጥሩ ስራ አግኝቼልሻለሁ፣ በጣም ምርጥ ስራ ነው ይሄ ስራ፣ ግን ለማንም ሰው ትንፍሽ እንዳት፣ ይሄ ምስጢር ነው፣ እኔና አንቺ መሀል ብቻ ይቅር ብሏት ነው እዛ ወስዷት እንግዲህ ገደልኳት ብሎ ለቤዛ ተናግሯል። እውነት ይሁን ውሸት ይሁን አልታወቅም። እንግዲህ ሊዲያ ከሞተች ይሄ ድራማ ማየት ራሱ ያስጠላል። ታውቃላችሁ ሊዲያ ምን አይል ድምቀት እንዳላት ለዚህ ድራማ ድምቀት ናትና፣ ስለዚህ አሁን ደግሞ በለምለም መጥቷል። ለምለም እንግዲህ እንደ ሊዲያ የዋ አይደለችም፣ ጠንካራና ሁሉም ነገሮች ቶሎ ብላ የምትረዳ ሴት ናት። ሊዲያ ግን እንትና የዋም ናት፣ ቶሎ ብላ ነገሮችን እንትን አትልም። ሰው በጣም ታምናለች። ሰው ማመናው ደግሞ ይሄ ነገር ጥሎታል። በዛሬ ቀን እንግዲህ ይሄው ደግሞ በለምለም ስመጣ ጦርነቱ ተነስቷል። ኤላም አለ ነበረ፣ እንደገና ዴቭም ነበረ፣ አዴም ነበረች እና ያው ለምለምና ይሄ ናኦል አንድ ላይ ሆኖ ሲጨቀጨቁ ነው ኤላ መጥቶ እየተደበደቡት እና ሁሉም ሰው እኔ እዚህ ቤት ይመታኛል፣ ምንድነው ችግራችሁ እያለ ቶሎ ብሎ ቀደም ብሎ ይቆጣል። ምክንያቱም የራሱን ስራ ስለማይቅ ንጹህ መስሎ ለመታየት ይሞክራል። ያ ናኦል ከዛ ቤት ካልወጣ መቼም ቢሆን ሰዎቹ ሴቶቹም ይሁን ሌሎቹ ሁሉም ሰው ሰላም አያገኝም። እሱ አሁን በአንድ ሴቶችን መጨረስ ይፈልጋል። መጨረሻ ላይ ደግሞ ፍቅርን መውሰድ ይፈልጋል ማለት ነው። የሚገርም ነገር ነው። አሁን በለምለም መጥቷል ማለት ነው። ሊዲያን እንግዲህ ምን እንዳደረገ አሁን ድረስ አልታወቀም። ምስጢሩ ተደብቋል። ቤዛም ለራሷ ጥቅም ስትል ለምለም ለማስወገድ ስትፈልግ እንግዲህ ምስጢሩን ደብቃለች። እያየች በአይኑ አይታለች። እዛ ቤት ተቃቅፎ ሲገቡ አይታለች ማለት ነው። ሊዲያን ተከትላ ነበረ። እነዚህ ደግሞ ምን እያደረጉ ነው ብላ ነው እየተከተለችው። ምክንያቱም መጀመሪያ ቤዛ ኤላ ጋር ነበረች። ሊዱ ደግሞ ታውቃላችሁ ኤላ ናፍቆኛል ብላ እዛ ስትሄድ ቤዛ እዛ ናት እና ስደብራት ደግሞ በቃ ወደ ቤት ስትመለስ ይሄ ደግሞ ናኦል መንገድ ላይ ጠበቃትና ወደዛ ቦታ ወሰዳት ማለት ነው። እና ያ ጊዜ ነው ተከተለችው። ቤዛም ያው እንትን አድራለው ኤላ ጋር አድራለሁ ስትል ኤላ አባረራት። እኔ ምስታለችኝ አይሆንም ብሎ ነው ያባረራት። እና መቼም ቢሆን ኤላ የነሱ መሆን አይችልም እና የቤዛ መሆን አይችልም። ቤዛ ግን ዝም ብላ ነው የምትለፋ። መቼም እንደ ቤዛ አይነት ለኤላ አትገባም። ለምለም ነው ለምለም ማለት በጣም ጥሩ ልጅ፣ ጠንካራ ሁሉ ነገር ናት። እና በአሁኑ ጊዜ እንግዲህ ባልሆነ ነው የመጣና ለምለም ርቀትን ጠብቅ ብላ እያስፈራራች ይሄው ኤላ መጣበት ነው ተደበደቡ። ከአሁኑ በኋላ ለምለምና አደይ አጠገብ ድርሽ እንደማይል ተስፋለኝ። ምክንያቱም ይመካከራሉ። ቢሆንም የምር ነው ላምነው ተከትሎ አይሄዱም። ሊዲያ እኮ ብላ ትንሽ ነው የተበላችው። ቢያንስ ለዴቭ ብትናገረው ዴቭ የሆነ ነገር ያደርገው ነበር። ወይኔ አትሂጂ፣ ወይኔ ይከታተላታል፣ ወይኔ ይጠብቃታል ነበረ። አሁን እንግዲህ እሷን የበላ ጅብ በቃ ድምጽ የለውም። አሁን እሱ እዛ ውስጥ ልጅቷን ወይ ገደላት ወይ ደግሞ አገታት ወይ ምን እንዳደረጋትም አይታወቅም። ግን እሱ ያለው እኔ ገድያታለሁ ነው ያለው። እንደዛ ነው። ለምለም መጥተዋል ማለት ነው። ሴቶቹን ሁሉ በአንድ ሊጨርሳቸው ነው። እሱ ከዛ ቤት መውጣት አለበት። ፍትህ ለሊዲያ። ሊዲያ የሆነ ነገር ከሆነች ይሄ ድራማ በጣም ያስጠላልና ሊዲያ ምንም መሆን የለባትም። በአሁኑ ሰዓት ዴቭ በጣም ተሰቃይቷል። በጣም ጭንቀት ውስጥ ነው ያለው። ከዚህ በፊት ከሊዲያ ያሳለፋቸው ነገሮች ያሳለፋቸው ጊዜያቶች እያስታወሰ በሰቀቀን እየኖረ ነው እና በአሁኑ ሰዓት በጣም ከባድ ሁኔታ ውስጥ ነው ያለው ዴቭ። ብቻ ፍቅርም ትሁን በአሁኑ ሰዓት እዚህ ውስጥ እጅ የለባትም። ግን ያ ልጅ ያመጣችው እሷ ስለሆነች ፍቅርም ብትቀጣ ጥሩ ነው። የሆነ ፍቅር ብትያዝ እውነቱን ታወጣለች። ናኦል ለምን እዛ ቤት እንዳመጣችው እውነቱን ብታወጣ ናኦልም ደግሞ የመጨረሻ እውነቱን ያወጣል ብዬ አስባለሁ።
ብቻውንም ቀረ። እኔ ሊዲያ በጣም ነው ያሳዘነችኝ የምር። እናንተም እንዳያሳዝነቻችሁ ተስፋ አለኝ። ምክንያቱም ደስ የምትል ቀለል ያለች ልጅ ስለሆነች እና ለዛ ነው። እና አዴም ጠንካራ ሆናለች በለምለም ምክንያት። ናኦል እንግዲህ በአሁኑ ሰዓት ሁለቱም እኔ አልችላቸውም ብሎ ነበረ ከዚህ በፊት። አሁን ደግሞ ቤዛ ጋር አብሮ መስራት ስለጀመሩ ቤዛ ናት ይሆናላ እሷንም ግደላት ብላ እንትን ያስተላለፈች ይሆናል መልእክት። ብቻ ቤዛ በጣም ከባድ ሴት እንደሆነች ነው የተረዳው። ከክፉ ክፉ ናት እና ናኦልም እንደዛ። ግን ጥሩ ሰው ይመስላል ናኦል እዛ ቤት ጥሩ ሰው መስሎ ራሱን ደብቆ እየኖረ ነው እና እንደዛ ነው ውዶቼ። እንግዲህ ለምለም በዛሬ ቀን አምልጣለች። እንግዲህ የሌላ ቀንም ደግሞ ፈጣሪ ያቅለታል። ናኦል ከዛ ቤት ማባረር አለባት ብዬ አስባለሁ። ደህና ሁኑ። አመሰግናለሁ።